አንቺ አስረጀኛል። ይሄ ይሄ ቪዲዮ አስረጀኝ ትንሽ። አሁን ማን ያምናል? የኢሳያስ ታናሽ ነው ብለህ ምንም ሰው ምንም የሚያውቁን ያውቁናል እንጂ። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ይሄ ቪዲዮ በተለይ የሚያስፈልገው ከካናዳ ጋር በሆነ መልኩ ኮኔክሽን ላላችሁ ሰዎች፣ ስደተኞች ልትሆኑ ይችላላችሁ፣ ዜጎች ልትሆኑ ይችላላችሁ፣ ፐርማነንት ሬዚደንት ልትሆኑ ይችላላችሁ፣ ወደፊት ለመምጣት ያሰባችሁ ሰዎች ልትሆኑ ይችላላችሁ፣ ሪሰንትሊ የመጣችሁ ኤንድ ፋሚሊ ሜምበርስ ቤተሰብ ያላችሁ፣ በተለይም ቤተሰብ ስል ልጆች፣ የልጅ ልጆች፣ ሚስት፣ ባል ወይ ኮመን ሎ ፓርትነር፣ ኮንጁጋል ፓርትነር ላላችሁና በተለያየ ምክንያት ወደ ካናዳ ስትገቡ ዲክሌር ላላደረጋችሁ ሰዎች እና አሁን እነዛን ቤተሰቦች ለማምጣት ስፖንሰር ማድረግ ለምትፈልጉ ወይ ሞክራችሁ ላልተሳካላችሁ ሪፊዝ ለተባለባችሁ ሰዎች ነው። ኤግዛክትሊ የዛሬ ወር ላይ ኤፕሪል 7 ነገ ማለት ነው የፌዴራል ኮርት በጣም ያስደሰተኝ ኬዝ አሸንፈናል፣ ወስኖልናል። ይሄን ቪዲዮ ልሰራ 2-3 ጊዜ ፈልጌ የነበረ ግን ሳይመቸኝ የቀረ ቢዚ ሆንኩኝ። ኤክስክሉድድ ፋሚሊ ሜምበርስ ኤክስክሉድድ ፋሚሊ ሜምበርስ ሴክሽን 117 ሰብሴክሽን 9 ፓራግራፍ ዲን የሚመለከት ነው። በካናዳ ሬጉሌሽኑ በዚህ ሬጉሌሽኑ መሰረት የኢሚግሬሽን ኤንድ ሬፊጂ ፕሮቴክሽን ሬጉሌሽን መሰረት አንድ ሰው ወደ ካናዳ ሲገባ እነዚህ ቅድም የጠቀስኩላችሁን ሰዎች ዲክሌር ካላደረገ ፎርሙ ላይ ካልሞላቸው ወደፊት ፎርኤቨር ፎር ላይፍ ስፖንሰር ማድረግ አይችልም ይላል ህጉ። ቤዚካሊ ኤክስክሉድድ ፋሚሊ ሜምበርስ ይባላል ወይም ኤክስክሉድድ ፋሚሊ ሪሌሽንሽፕ ነው። በት ሴፕቴምበር 2019 ላይ ይሄ ነገር በጣም ብዙ ሰዎችን እየጎዳ እያንገላታ ስላስቸገረ ኤኒዌይስ ህጉ ቢኖርም ሰዎች ይሄን ነገር ቫዮሌት ከማድረግ ከመጣስ ወደኋላ ስላላሉ እና እነዛ ሰዎች ደግሞ እዚህ መጥተው በሂውማኒቴሪያን ኤንድ ኮምፓሽኔት ኮንሲደሬሽን እያመለከቱ ብዙ ውጥንቅጥ ስለፈጠረ የካናዳ መንግስት ለጊዜው ፖሊሲ ያወጣ ለ2 ዓመት የሚቆይ በተለያየ ምክንያት ቤተሰቦቻችሁን ዲክሌር ያላረጋችሁ ሰዎች ለሚቀጥሉት 2 ዓመት እንድታደርጉ ዌይቨር ሰተናችኋል። ይሄ ፖሊሲ አፕሊኬብል አይሆንም። ኤግዘምትድ ናችሁ፣ እሺ አመልክቱ አሁን ቶሎ የሚል ፖሊሲ ወጣ እና ተራዘመ ለሌላ 2 ዓመት፣ ከዛ ለ3 ዓመት እስከ ሴፕቴምበር 2026። አሁን ሴፕቴምበር ማለት ነው 5-6 ወር ነው የቀረን። ራይት ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር 9 ላይ ያበቃል። 4 ወር ኤግዛክትሊ ከነገ ጀምሮ ስንቆጥር 4 ወር ነው የቀራችሁ። ኤንድ በዚህ ጉዳይ ብዙ ሰዎችን ረድተናል። የተወሰኑ ግን ሬፊዝ ተባሉ። እኛም የረዳናቸው ከሌላ ቦታ የመጡ አፒል ላይ ስንሄድ ሁሉንም አይኤዲ ኢሚግሬሽን አፒል ዲቪዥን ይባላል። እንደዚህ አይነት ጉዳዮችን የሚያየው ቦርድ ባለስልጣን ካናዳ ውስጥ አይኤዲ ኢሚግሬሽን አፒል ዲቪዥን ይባላል እና ዝም ብሎ ሩቲንሊ ሪጀክት ያደርጋል። ጁሪስዲክሽን የለኝም፣ ስልጣን የለኝም፣ ማየት አልችልም፣ የኔ ጉዳይ አይደለም፣ የሚኒስትሩ ነው እያለ ዝም ብሎ ዲስሚስ ያደርጋል። እና በዚህ በጣም ተበሳጨንና ኢንፋክት አባውት $7,000 ኮስት የሚያደርግ ስራ ነው። በነፃ ነው የሰራ ነው። አሸንፈን ታግለን ኤንድ ጀስቲስ ኖ የሚባሉ ሴት አይተውልን 30 ገጽ የሚሆን ውሳኔ ነው የወሰኑት። አሸነፍን። አልተከፈለንም ገንዘብ፣ ፕሮቦኖ የሰራ ነው። አንዳንድ ጊዜ ሰዎች ገንዘብ ቋጣሪ ነው ስትሉ ሰምቻለሁ። አንዳንድ አንቋጥርም እንለቃለን ማለት ነው። እና በጣም አይ አም ቬሪ ሃፒ ኤክሳይትድ አባውት ዲስ ኬዝ። አሁን የዚህ ኬዝ ኢምፓክት እየተሰማ ነው። ቤዚካሊ የወሰኑልን ኖ ዝም ብሎ አይኤዲ ማብራሪያ ሳይሰጥ ህጉን በደንብ አናላይዝ ሳያደርግ ይሄንን ስታቹት ሳይተረጉም ዝም ብሎ የለኝም ስልጣን ማለት አይችልም። ምክንያቱም የአንድ ቪዛ ኦፊሰር ሪፊውዛል የፐርማነንት ሬዚደንት ቪዛ ለመስጠት ሲከለክል ውሳኔ ነው፣ ዲሲሽን ነው። ይሄን ውሳኔ የማየት ስልጣን አይኤዲ ነው ያለው ይላል እና አይኤዲ የለኝም ይሄ ስልጣን የማየት ሲል ዝም ብሎ የለኝም እያለ ነው በቃ የመጣው። ዝም ብሎ ዲስሚስ እያደረገ ብዙ በመቶች የሚቆጠሩ ኬዞችንም ዲስሚስ ያደረገው። እኛ ጋር ብቻ በ10ዎቹ ኬዞች አሉ እና ኖ በፍጹም እንደገና መታየት አለበት ተብሎ ወደኋላ ተመልሶ እየታየ ነው። ባት እና ዋና የወጣሁበት ምክንያት አንደኛ ይሄንን ኬዝ ፌዴራል ኮርት እንዳሸነፍን ለመግለጽ እና እንደገና እየተፈተሹ እንደሆነ ኬዝ ያላችሁ ሰዎች ጠበቆቻችሁ እንድታናግሩ፣ ቢ
ምናልባት ይህ አይነት ሲቹዌሽን ውስጥ ያላችሁ ሰዎች ካላችሁ ይሄ ፖሊሲ የሚቆየው እስከ ሴፕቴምበር 9 2026 ነው። ከዛ በኋላ ሊራዘምም ላይራዘምም ይችላል። ኦኬ ከተራዘመ እሰየው፣ ካልተራዘመ ግን ወይም ይራዘማል ብሎ ገና ለገና ከማሰብ አይ ቲንክ 7 ዓመት ቆይተዋል። ከማለቁ በፊት በተለያየ ምክንያት ዋሽታችሁ የተሳሳተ መረጃ ሰጣችሁ፣ ሜይ ቢ ፕሮፐር የሆነ አድቫይስ አላገኛችሁ ሊሆን ይችላል። ሮንግ ምክር አግኝታችሁ ሊሆን ይችላል። ኢንኮምፒተንት የሆኑ ሰዎች አማክሯችሁም ሊሆን ይችላል። ባሎቻችሁን ወይ ሚስቶቻችሁን ወይ ልጆቻችሁን ዲክሌር ያላደረጋችሁ ሰዎች ካላችሁ this is the time ኦኬ ስፖንሰር ለማድረግ ጠበቃ ኮንታክት አድርጉ። ኢትስ ኦኬ። የካናዳ ሲስተም ደስ የሚለው ነገር ፎርጊቪንግ ነው። ሰዎች እውነቱን እስከተናገሩ ምክንያቶቻቸውን እስካሳወቁ ኤክስፕላኔሽን እስከሰጡ ድረስ ሲስተሙ ፎርጊቪንግ ነው፣ ቂመኛ አይደለም ማለት ነው። በተለይ ደግሞ ፕሮፐር የሆነ ሊጋል አድቫይዝ ይዛችሁ በትክክለኛው መንገድ ከተሰራ በተሟላ መንገድ ለሁሉም ነገር ኦልሞስት ለሁሉም ነገር ማለት ትችላለሁ መውጫ መንገድ አለ። ጊዜ ሊወስድ ይችላል፣ ገንዘብ ኮስት ሊያደርግ ይችላል፣ ብዙ ለጊዜው ኤነርጂ እና ኢሞሽናል በጣም ኮንሱሚንግ ሊሆን ይችላል። ግን አይ ቲንክ መፍትሄ ያላቸው ሁሉም ነገሮች ማለት ነው። ስለዚህ በድጋሜ ባለፈው ሴፕቴምበር 9 2019 የጀመረው አንዲክሌርድ ፋሚሊ ሜምበርስ ወይንም ወደ ካናዳ ስትገቡ ያልተናገራችኋቸውን ያላሳወቃችኋቸውን ፎርማችሁ ላይ ያላካተታችኋቸውን ቤተሰቦች ባል፣ ሚስት፣ ኮመሎ ፓርትነርስ፣ ልጆች፣ የልጅ ልጆች ዲክሌር ያላደረጋችሁ ሰዎች ካላችሁ የልጅ ልጆች ዲክሌር የሚደረጉበት መንገድ የለም። ግን ልጆች ኖረዋችሁ በአጋጣሚ ደግሞ የልጅ ልጆችም ካሏቸው እነዛ ልጆቻችሁ ማለት ነው ዲክሌር ያላደረጋችሁበት ሁኔታ ካለ ኤንድ ልጆቻችሁ ባል ከሌላቸው ትዳር ከሌላቸው ነው። እንክ ልጆቻችሁ ትዳር ካላቸው you cannot sponsor some የእናንተ ዲፔንደንት አድርጋችሁ ኦኬ። እሱ ሌላ ኮምፕሊኬሽን ነው። ሊጋል አድቫይዝ ያስፈልጋችኋል ጠበቃ። እንደዚህ አይነት ሁኔታዎች ያላችሁ ሰዎች ካላችሁ ኢትስ ኦኬ። ኃጢአት አይደለም፣ ወንጀል አይደለም። እውነቱን ተናግራችሁ ቤተሰቦቻችሁን ስፖንሰር ማድረግ ትችላላችሁ። በት ይሄ ፖሊሲ የሚቆየው እስከ ሴፕቴምበር 9 2026 ድረስ ነው። ከዛ በፊት እርምጃ መውሰድ አለባችሁ ነው ለማለት ያህል ነው። ምናልባት ይሄንን ኬዝ ማንበብ ማግኘት የምትፈልጉ ሰዎች ካላችሁ ፕራይቬትሊ ኮንታክት አድርጉን፣ ልልክላችሁ እችላለሁ። ኦንላይን አቬለብል ነው፣ ፓብሊክሊ አክሰሰብል ነው፣ ፓብሊክ ዶሜን ውስጥ ያለ ነው። ፌደራል ኮርትም canly.org የሚባለው የካናዳ ዴታቤዝ የሊጋል ኬስ ዴታቤዝ ላይ ያለ ኬዝ ነው። ከዛ በተረፈ በዚህ ስራ ሂደት ውስጥ የተሳተፉትን ሁሉንም የስራ ባልደረቦችን አጋሮችን ለመሰግናቸው ላደንቃቸው እወዳለሁኝ። በሌላ ቪዲዮ እስከሚመለስ ድረስ በኢኔሊጂቢሊቲ ግራውንድ በዚህ ባለፈው ማርች 27 ሮያል አሴንት ያገኘው የጸደቀው የወጣው ህግ የሆነው ተፈጻሚ የሆነው ህግ አለ ኢኔሊጂቢሊቲ በተመለከተ እሱን ሌላ ቪዲዮ ይዤ እመጣለሁኝ። እስከዛው በያላችሁበት መልካም ጊዜ ይሆንላችሁ። በድጋሚ መልካም ቀን ይሁንላችሁ። ዋው ነግሬሻለሁ።